ሙአዚኖች እንሰማለን فحياكم الله وبياكم بيالله الله سبحانه وتعالى سميونم تناغاريونم خيرون كوفقاچو مرط يسو باروچ ያድርገን يا رب العالمين يا حي يا قيوم يا ذو الجلال والإكرام فحياكم الله وبياكم بيالله የተወደዳችሁና የተከበራችሁ የዳዕዋ እንደ ፒስ ታዳሚያን በያላችሁበት الله جل في علاه خير ውስጥ ያቆያችሁ الله جل في علاه خيراتكم بزت ያድርገው يا رب العالمين يا حي يا قيوم يا ذو الجلال والإكرام እናም إن شاء الله ባለፉት ቀናቶች በርካታ የሆኑ አህካሞችን ስንመለከት ቆይተን ዛሬ ኢንሻአላህ የቀሩትን እንቀጥልባቸዋለን ኢንሻአላህ ተዓላ ከነዚህ መካከል بإذن ተዓላ ስለ አዛን ልዩ ጥቅሞች بإذن ተዓላ እንመለከት آمين آمين أروع القصائد سيرة الحبيب اللهم صل وسلم وبارك على نبينا محمد اللهم الله الرحمن الرحيم الحمد لله والصلاة والسلام على رسول الله محمد بن عبد الله وعلى آله وصحبه ومن والاه ومن استنى بسنته واتبع هداه أما بعد السلام عليكم ورحمة الله وبركاته የተወደዳችሁና የተከበራችሁ ዳዕዋ እንደ ፒስ ታዳሚያን በያላችሁበት الله جل في علاه بخير ውስጥ ያቆያችሁ الله سبحانه وتعالى خيراتكم يا بزالاችሁ يا رب العالمين يا حي يا قيوم يا ذو الجلال والإكرام أنه إسلام يهولاችሁ ከሚለው ኪታባችሁ በዛሬው ዕለት ዲንህን እወቅ በሚለው አበይት መርሃችን በቀጥታ ወደ ገጽ 185 እንገባለን እናም በዚህ ክፍል አዛን አድራጊ ሊላበሳቸው የሚገባውን ባህሪያትና እንዲሁም ደግሞ አላህ ጀለ ፊ ዑላህ ለአዛን አድራጊዎች በዚህ ዱንያና በአኺራ የከተበላቸውን አላህ Subhanahu Wa Ta'ala የወፈቃቸውን ምርጥ ነገሮች አብረን እንመለከታለን فحياكم الله وبياكم وجزاكم الله خيرا الله سبحانه وتعالى خيرون يوفقاችሁ الله سبحانه وتعالى ዱንያችሁን አኺራችሁን ያሳምርላችሁ እናም ኢንሻአላህ ወደ ደርሳችን በቀጥታ ስንገባ ምን ይላል አዛን አድራጊው ሊላበሳቸው የሚገባው ባህሪያት ገጽ 185 ኢስላም ይሄውላችሁ ከሚለው ኪታባችሁ እንመለከታለን እሺ ምን ይላል አንደኛ እንግዲህ ደርሱ ምርጥና ረዘም ያለ ስለሆነ በጥሞና እንድትከታተሉኝ እጠይቃችኋለሁ ኮሜንት ምናምን ቢቆም ደስ ይለኛል ናም ምን ይላል አዛን አድራጊው ሊላበሳቸው የሚገባው ባህሪያት ከኢስላም ይሁላችሁ ኪታብ ገጽ 185 ላይ አዛን አድራጊው ሊላበሳቸው ከሚገባው ባህሪያት መካከል የመጀመሪያው እውነተኛና ታማኝ የሆነ እውነተኛ ታማኝ ወንድ ሙስሊም ሊሆን ይገባል ወንድ ሙስሊም ሊሆን ይገባል ምክንያቱም ሰዎች ለሰላትና ለጾም የሚመረኮዙበት በመሆኑም እንዲህ ካልሆነ በአዛን ሊያሳስታቸው ይችላልና ነው ነብያችን ሰለላሁ ዐለይሂ ወሰለም ኢንሻአላህ ምን መጣበት ሐዲስ ይሆናል الامام ضامن والمؤذن مؤتمن ብለዋል صلوات ربي وسلامه عليه አዛን አድራጊው ታማኝ ነውና ታማኝ ስለሆነ የሱ ድርጊትና የሱ እያንዳንዷ የአዛን ወቅት ስርዓት ይዛ ወጊዜውን ጠብቆ የሚወጣ መሆን አለበትና ነው እናም እሱ ይሄንን አዛን የሚለው ጊዜውን ጠብቆ ከሆነ ሰዎችንም አያሳስትም ማለት ነው እናም አላህ Subhanahu Wa Ta'ala ይወፍቀን ያ ሐዩ ያ ቀዩም ያ ذو الجلال والإكرام نعم ሁለተኛው እንግዲህ አንደኛው እውነተኛ የሆነ ታማኝ የሆነ ወንድ ሙስሊም ነው አዛን የሚልልን ሴት አትልም ማለት ነው ካፊርም አይልም ማለት ነው እንዲሁም ደግሞ ውሸታሞች እምነት የሌላቸው ታማኝነታቸው የጎደለ ከአዛን ልናርቃቸው ይገባል ሰዎችን በዲናቸው ውስጥ ያሳስታሉ በትናንትናው ደርስ
አንዳንድ ነገሮችን በዚህ ሁኔታ ላይ ተናግሬያለሁ። ሁለተኛ አቅመ አዳም የደረሰና አእምሮ ጤናማ መሆን አለበት። ነዓም አዛን አድራጊው ለአቅመ አዳም የደረሰ ቢሆን ይሻላል። ነገር ግን ነገርን የሚለይ ህፃን ልጅ አዛን ቢል ትክክል ይሆናል። ነገሮችን የለየ ሙመይዝ የሆነ አንዳንድ ዑለማዎች 7 ዓመት ይሉታል ተምይዝ፣ ሌሎች ደግሞ ተምይዙን እድሜውን ምን ያደርጉታል ወደ 5 ዓመትም የሚሉም አሉ። ወላሁ አለም ይሄ ኺላፍ ያለው ጉዳይ ነው በዑለማዎች መካከል። እናም ኢንሻአላሁ ተዓላ አላህ Subhanahu Wa Ta'ala ወፍቆት አንድ ህፃን ሙመይዝ ሆኖ አዛኑን በስርዓቱ ካለ ችግር የለውም ማለት ነው። ኢንሻአላህ ሙመይዝ ከሆነ ማለት ነው። እናም ኢንሻአላህ አላህ Subhanahu Wa Ta'ala እኛንም ይወፍቀን ልጆቻችንንም ይወፍቃቸው ያ ረበል ዓለሚን ሳሊህ ሆነው የሚያድጉልን ያድጋቸው ያ ረበል ዓለሚን። ሶስተኛው የሰላት ወቅቶችን የሚያውቅ መሆን አለበት። የሰላት ወቅቶችን የሚያውቅ ሰላት ወቅቶችን በስርዓቱ የማያውቅ ከሆነ ሰዎችን ያሳስታል ማለት ነው። ስለዚህ የሰላት ወቅቶችን ለይቶ የሚያውቅ መሆን አለበት። ምክንያቱም የመጀመሪያዎቹ ወቅቶችን እየተጠባበቀ አዛን ስለሚያደርግ ነው። የማያውቅ ከሆነ ግን ሊሳሳት ወይንም ሊያበላሽ ይችላልና ነው። ራሱም ተሳስቶ ሰዎችንም ያሳስታልና ነው። አላሁል ሙስተዓን። ሌላው ድምፁ ጥሩና ከፍ ያለ ሆኖ ሰዎችን ሊያሰማ የሚችል ቢሆን ይመረጣል። አው እንግዲህ አዛን ዋናው አስፈላጊነቱ ሰዎችን ማሰማት፣ ሰዎችን የሰላት ጊዜ እንደደረሰ ማሳወቅ ነው። ድምፁ ደካማ የሆነ ከሆነ ድምፁ ዝቅ ያለ ከሆነ ሰዎችን ሊያሳውቅ አይችልም፣ ሊያሰማ አይችልም። ምናልባት በመስጂዱ አጠገብ ያለው ብቻ ሊሰማ ይችላል፣ ሩቅ ያሉ ላይሰሙ ይችላል። በተለይ አሁን ማይክሮፎን ስለሆነ ነው እንጂ በድሮ ጊዜ የሚጠቀሙት በራሳቸው ድምፅ ስለሆነ አሁንም ገጠር አካባቢ ይሄ ነገር ይሰራበታል ማለት ነው። እሺ አምስተኛው ከትልቁም ሆነ ከትንሹ ሐደት የጸዳ መሆን አለበት። طبعا ይሄ ሸርጥ አይደለም። በተለይ ከትልቁ ሐደት ቢጠራ ነው። ከትንሹ ሐደት መጥራቱ ቢያደርገው አዛኑ ትክክል ነው ማለት ነው። አምስተኛ ከትልቁም ሆነ ከትንሹ ሐደት የጸዳ መሆን አለበት። ስድስተኛ ቆሞ ወደ ቂብላ በመዞር አዛን ማድረግ አለበት። አዛን አድራጊ ወደ ቂብላ ዞሮ ነው አዛኑን ማለት ያለበት። ኦኬ እሺ። ሌላው ሰባተኛው ጣቶቹን ጆሮ ውስጥ ከቶ ሐየ ዐለ ጠብዓን አዛን ሲል በዚህ አይነት ሁኔታ ለምሳሌ ጣቶቹን ወደ ጆሮው በማስገባት ወይ ደግሞ ጆሮው ላይ በማድረግ አዛን ይላል። ኦኬ እንደዚህም የሚሉ አሉ። ማንኛውም ጆሮው ጣቶቹ ጆሮ ላይ መሆናቸው ነው። እናም ሐየ ዐለ ሰላ ሲል ወደ ቀኝ መልከት ያደርጋል። ኦኬ ሐየ ዐለል ፈላህ ሲል ደግሞ ወደ ግራ እየዞረ ማድረግ ነው። ሐየ ዐለል ፈላህ ሲል ወደ ግራ ይዞራል ማለት ነው። ሐየ ዐለ ሰላ በሚልበት ጊዜ ወደ ቀኝ ሐየ ዐለ ሰላህ ሐየ ዐለል ፈላህ በዚህ አይነት ወደ ግራና ወደ ቀኝና ወደ ግራ እየተመለከተ ወይ ደግሞ እየዞረ ማድረግ አለበት። ሌላው ስምንተኛው አዛንን ቀስ እያለና ክፍተት እየፈጠረ ኢቃምን ደግሞ እያፋጠነና እያከታተለ ማድረግ ነው ይላል። طبعا አዛን ድምጹን ትንሽ የተወሰነ ርዝመት በጣም የተጋነነ አይደለም። ዜማ አሰጣጡ ላይም በጣም ከወሰን የወጣ መሆን የለበትም። ኦኬ ርዝመቱም እንደዛው መካከለኛ በሆነ መልኩ ይላሉ ዑለማዎች። ድምጹን ከፍ አድርጎ በዛ አይነት ይጣራል ወደ ሰላት። ኢቃም ሲያደርግ ግን አላሁ አክበር አሽሀዱ አን ላ ኢላሃ ኢለላህ አሽሀዱ አነ ሙሐመደን ረሱሉላህ ፈጠን እያለ ነው የሚያደርገው ኢቃሙን ማለት ነው። እንደዚህ እንግዲህ በዚህ አይነት ሁኔታ ነው አዛንን የሚያደርገው ማለት ነው። ጀዛኩሙላሁ ኸይረን ወባረከላሁ ፊኩም። እሺ እንግዲህ እስቲ
ሙአዚኖች አላህ Subhanahu Wa Ta'ala እነሱን ልዩ ያደረገበትን በርካታ ሐዲሶች አብረን እንመለከታለን አላህ እኔንም እናንተንም ከሚጠቀሙበት ምርጥ ባሮቹ ያደርገኝ ያ ረበል ዓለሚን ያ ሐዩ ያ ቀዩም ያ ዙል ጀላሊ ወልኢክራም وقد ثبت في فضل الأذان والمؤذنين أحاديث كثيرة እንግዲህ የሙአዚኖችንና ስለ አዛን በርካታ የሆኑ የነብያችን ሰለላሁ ዐለይሂ ወሰለም ሐዲሶች ተላልፈውልናል ፈضላቸው ወይ ደግሞ በላጭነታቸው አላህ Subhanahu Wa Ta'ala የሰጣቸው ችሮታ ልዩ እንደሆነ ከነብይ ሰለላሁ ዐለይሂ ወሰለም በርካታ ሐዲሶች መረዳት እንችላለን ከነዚህ መካከል المؤذنون أطول الناس أعناقا يوم القيامة أذان أدراجيوች አንገታቸው ረጅም ሆኖ ነው የሚመጡት ሱብሃንአላህ ከሁሉም ሰዎች በተለየ መልኩ ያ አላህ ያ ረቢ አድርገን እኛንም ከነሱ ያ ረቢ ከነሱ ከትበን ያ ረቢ ከነሱ ከትበን ያ ረቢ ከነሱ ከትበን ያ ረበል ዓለሚን ያ ሐዩ ያ ቀዩም نعم من ይላሉ نعم طبعا أذان ودع الله منا درجو طرينه الله سبحانه وتعالى ومن أحسن قولا ممن دعا إلى الله وعمل صالحا سلزي بزي سر ميغبا يهونال مالتنو لزيهم نو من بلوال معاوية بن أبي سفيان رضي الله عنه قال سمعت رسول الله صلى الله عليه وسلم يقول المؤذنون أطول الناس أعناقا يوم القيامة ሙአዚኖች ወይ ደግሞ አዛን አድራጊዎች የውመል ቂያማ አንገቶቻቸው ረጅሞች ሆነው የሆኑ ናቸው ይላሉ ከሰዎች ሁሉ አንገታቸው የረዘመ በዚህ ነው ልዩ ሆኖ የሚታወቁት አንገታቸው በመርዘም ልዩ በሆነ መልኩ አላህ እንዲታወቁ ያደርጋቸዋል ፈضል ሰጥቷቸው አላህ Subhanahu Wa Ta'ala በችሮታው ልዩ አድርጓቸው ማለት ነው نعم ሌላው አንደኛው እንግዲህ ይሄ ሲሆን ሌላው አዛን ማድረግ ሸይጣንን ያባረራል ካለንበት ቦታ ሸይጣንን ያባረራል ካለንበት ቦታ من ይላል يطرد الشيطان لحديث أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إذا نودي للصلاة أدبر الشيطان له ضراط حتى لا يسمع التأذين فإذا قضي النداء أقبل حتى إذا ثوب للصلاة أدبر حتى إذا قضي التثويب أقبل حتى يحضر بين المرء ونفسه يقول له اذكر كذا وكذا واذكر كذا واذكر كذا لما لم يكن يذكر من قبل حتى يظل الرجل ولا يدري كم صلى إلى سبحان الله من إلى البزي حديث نبياتنا صلى الله عليه وسلم من إلى له إذا أذن للصلاة أدبر الشيطان له ضراط أذان كتب على ሰይጣን እንዴት ይሆናል እንግዲህ በጣም ትልቅ ድምጽ ያለው ፈስ እየፈሳ ይሸሻል ለምንድነው እንደዛ የሚያደርገው ለምንድነው በጣም ከፍተኛ ድምጽ ያለው ፈስ የሚፈሳው አዛኑን እንዳይሰማ አይችለውም አይቋቋመውም የአላህ Subhanahu Wa Ta'ala ምርጥ ቃል ነው ያቃጥለዋል ያዛ ያደርገዋል ማለት ነው والله اعلم እናም حتى لا يسمع التأذين فإذا قضي النداء أقبل حتى أذان كابكا تملسو يملسال ودا زابوتا كزيا إذا ثوب إقام ثوب مالك إذا ثوابك ويدمو أذان كتدرج إقام كتدرج أهونم تملسو يششال إقامو كالك تملسو يمطال أقبل حتى يحضر بين المرء ونفسه ሰዎችን ሊወሰውስላቸው ይመጣል حتى قالوا نبياتنا صلى الله عليه وسلم يخطر بين المرء ونفسه حتى يخطر بين المرء ونفسه يقول له اذكر كذا واذكر كذا من ይላል ለሰው ሁላችንም ላይ የደረሰ ነገር ነው ይሄንን ነገር አስታውስ ይሄን ነገር እኮ ረስተህ ነበር በሰላት ከሰላት ውጪ ልናስታውስ ሞክረን ያቃተንን ነገር ወይ ደግሞ እንዲሁ በተለምዶ ማስታወስ የነበረብንን ነገር የረሳነውን ልክ ሰላት ስንጀምር ከችልና አጅሬ ያን ነገር አስታውስ ይላል ነስአሉላህ ሰላም ታስታውሳለህ ሰላት ስትገባ የረሳኸውን ነገር ታስታውሳለህ ነስአሉላህ አልዓፊያ አላህ ከሰይጣን ወስወሳ ይሰትረንና እና ምን ይላሉ
اذكر كذا واذكر كذا እንደዛ አይነት ነገርን አስታውስ ያንን አስታውስ ይያለ ያንን ሊያስታውስ ያልነበረውን ነገር ያስታውሰዋል حتى يظل الرجل لا يدري كم صلى አንዳችን ምን ያህል እንደሰገደ ማወቅ እስኪያቀተው ድረስ ሰይጣን ይወሰውስለትና ሰላቱን ያበላሽበታል ወይ ደግሞ ከሰላቱ ይሰርቅበታል ማለት ነው አላህ Subhanahu Wa Ta'ala ከሰይጣን ወስወሳ ይሰትረን ሶስተኛው لو يعلم الناس ما في النداء لاستهموا عليه ሰዎች አዛን ያለውን ፈضል ቢያውቁ ኖሮ እጣ ተጣጣለው ቀድመው በመጡ ነበር ይላል ምን ይላል لحديث أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال أبي هريرة باستلالفوت حديث نبياتنا صلى الله عليه وسلم انده بلوال لو يعلم الناس ما في النداء والصف الأول ثم لم يجدوا إلا أن يستهموا عليه لاستهموا ولو يعلمون ما في التهجير لاستبقوا إليه ولو يعلمون ما في العتمة والصبح لأتوهما ولو حبوا صلى الله عليه وسلم من يلالو يا الله ملك تنيا صلى الله عليه وسلم لو يعلم الناس ما في النداء والصف الأول سووج سلا أذان فائدة أن يصف الأول يمجمرون صف يمجمرون سلف بسالات كإمام جربا يالون سلف واغا ويدمو فائدة ويدمو تقم بيوقو نورو እናም መምጣታቸው ደግሞ በእጣ እንኳን ቢሆን ኖሮ እጣ ተጣጣለው ቀድመው መምጣት ነበረባቸው ولو يعلمون ما في التهجير لاستبقوا إليه ወደ ሰላት ቀድመው መምጣት ምን አይነት ጥቅም እንዳለው ቢያውቁ ኖሮ ቀድመው በመጡ ነበር ተሽቀዳድመው በመጡ ነበር ولو يعلمون ما في العتمة የኢሻ ሰላትና والصبح የሱቢ ሰላት ያላቸውን ልዩ የሆነ ደረጃ ቢያውቁ ኖሮ በዳዴ እንኳን እየሄዱ ይመጡ ነበር ብለዋል ላ ኢላሃ ኢላላህ አያችሁ ምን ያህል ሩቅ እንደሆነ አያችሁ ምን ያህል ሩቅ እንደሆነ የኢሻ ሰላትንና የሱቢ ሰላትን ማዘግየት እጅግ በጣም ትልቅ አደጋ ነው እናም ነብይ ሰለላሁ ዐለይሂ ወሰለም ምን አሉ የኢሻ ሰላትና የሱቢ ሰላት ያላቸውን ፈضል ያላቸውን ፋይዳ ያላቸውን ደረጃ ቢያውቁ ኖሮ እናም በዳዴ እንኳን ካልሆነ በስተቀር መምጣት የማይችሉ ቢሆን ኖሮ በዳዴ በመጡ ነበር ብለዋል በዳዴ ዳዴ እየሄዱ ተመልከቱ ያለው ደረጃ እጅግ ትልቅ ነው ማለት ነው አላህ Subhanahu Wa Ta'ala ለሰላታችን ትልቅ ቦታ የምንሰጥ አላህ Subhanahu Wa Ta'ala ያድርገን ያ ረበል ዓለሚን ሌላው አራተኛው የሙአዚኖችን ድምጽ የሙአዚኖችን አዛን ድምጽ የሚሰማ ሁሉ ለዚህ አዛን ላደረገው ሰው ሱብሃንአላህ የውመል ቂያማ ምስክር ይሆናል ድንጋይ ይሁን ሰው ይሁን ምን ይሁን ይመሰክርለታል የውመል ቂያማ ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ قال أبو سعيد الخدري رضي الله عنه لعبد الله ابن عبد الرحمن ابن أبي صعصعة الأنصاري من قالوا إني أراك تحب الغنم والبادية إني أراك تحب الغنم والبادية فإذا كنت في غنمك أو باديتك فأذن بالصلاة فارفع صوتك بالنداء فإنه لا يسمع مدى صوت المؤذن جن ولا إنس ولا شيء إلا شهد له يوم القيامة قال أبو سعيد سمعته من رسول الله صلى الله عليه وسلم أبي سعيد الخدري رضي الله عنه يا مرت صحابي لا عبد الله ابن عبد الرحمن ابن أبي صعصع من آلو باديان قطرننا እንደው በጎችና ፍየሎችን እንደምትወድ ልብ ብያለሁ አይቻለሁ እናም አንተ በዚያ በፍየሎችና በበጎች መካከል ገጠር ላይ በሆንክ ጊዜ ሰላት ጊዜ ሲደርስ ድምጽህን ከፍ አድርገህ አዛን በል ድምጽህን ከፍ በማድረግ አዛን አድርግ فإنه لا يسمع مدى صوت المؤذن ማንኛውም ነገር
የሙአዚኑ ድምጽ የደረሰበትን ቦታ ሁሉ ያዳረሰ በዛ ክልል ውስጥ ያለ ነገር ሁሉ የሰማው ጅን ይሁን ሰው ይሁን የፈለገ ነገር ይሁን ወላ ሸይ የፈለገ ነገር ይሁን ድንጋይ እንጨት መሬቱ አፈሩ ሁሉ ነገር ኢላ ሸሂደ ለሁ የውም አልቂያማ ምስክር ይሆነዋል ላ ኢላሃ ኢላላህ አንድ ሐሰና በምንመኝበት በዛን ቀን አንዲት ሐሰና በምንመኝባት በዚያ ቀን ድንጋዩም እንጨቱም ዛፉም ተራራውም ሸንተረሩም ኮረብታውም ሸለቆውም ሰውም ጅኑም ድንጋዩም አፈሩም ሸሃዳ ይሆንለታል አዛን ለሚያደርግ ሰው ላ ኢላሃ ኢላላህ ምን አለ አቡ ሰዒድ ሰሚዕቱሁ ሚን ረሱልላህ ሰለላሁ ዐለይሂ ወሰለም ይሄንን የሰማሁት የአላህ መልእክተኛ ሲናገሩ ነው አለ እንግዲህ ይሄ የነብያችን ሰለላሁ ዐለይሂ ወሰለም ያነሳሳል ማለት ነው ከዚህ የጭማሪ አሁንም አምስተኛ ላይ ሙአዚኖች አላህ ሱብሓነሁ ወተዓላ يترقاتشوال يغفر للمؤذن مدى صوته ولو مثل أجر من صلى معه لحديث البراء بن عازب رضي الله عنه أن النبي صلى الله عليه وسلم قال البراء بن عازب رضي الله عنه اندالو يا الله ملك تنيا صلى الله عليه وسلم سناقروا سمتشالو إن الله وملائكته يصلون على الصف المقدم والمؤذن يغفر له مد صوته ويصدقه من سمعه من رطب ويابس وله مثل أجر من صلى معه الله أكبر الله أكبر الله أكبر من إلى الله يا الله ملك تنيا صلى الله عليه وسلم الله الناس سبحانه وتعالى ملائكة وجو በመጀመሪያው ሰልፍ ከኢማሙ ጀርባ ያለው ሰልፍ ላይ ለዛ ሰልፍ ዱዓ ያደርጋሉ والمؤذن يغفر له مد صوته አዛን አድራጊ ድምጹ እስከደረሰበት ቦታ ያህል ድረስ አላህ Subhanahu Wa Ta'ala መግፊራ ያደርግለታል አላህ ይታረቀዋል ويصدقه من سمعه من رطب ويابس وله مثل أجر من صلى معه ደረቅ ነገር ይሁን እርጥብ ነገር ይሁን እሱን የሰማው ሁሉ የሱን ድምጽ በሰማው ሰው ሁሉ አጅር ያገኛል እነሱ ደግሞ ከሱ ጋር በዚህ አዛኑን ሰምተው ነው ሰዎች የሚመጡት ወደ ሰላት ያን ሰላት ላይ የተገኙ ሰዎችን ሁሉ አጅር ያን አዛን የሰሙ እና ማለትም በዛ መስጂድ ውስጥ የሰገዱ ሰዎች ሁሉ ሰላት የነሱን ምንዳ ይሄ ሙአዚን ከነሱ ጋር ያገኛል አላሁ አክበር አላሁ አክበር አላሁ አክበር ተመልከቱ የሱ አጅር ራሱ የሰገደውን ብቻ ሳይሆን አብረውት በዚያ መስጂድ ውስጥ የሰገዱ ሰዎችን ሁሉ አጅር የነሱን አጅር ከነሱ ምንም ሳይጎድልባቸው እሱም ጭማሪ የነሱን ሁሉ አጅር ያገኛል ማለት ነው ሱብሃንአላሂ አልዓዚም ሱብሃንአላሂ ወቢሐምዲህ ነዓም ነብያችን ሰለላሁ ዐለይሂ ወሰለም ዱዓ አድርገዋል ለሙአዚኖች ምን ብለዋል አቢ ሁረይራ ረዲየላሁ ዐንሁ قال رسول الله صلى الله عليه وسلم الإمام ضامن والمؤذن مؤتمن اللهم ارشد الأئمة واغفر للمؤذنين بلوال الله أكبر نبياتنا صلى الله عليه وسلم من قالوا الإمام ضامن الإمام أهد اللبت يا سجاجوج هلو ينسون صلاة تنكباكبو سرعاتون تبقو أستكاكلو لسجد يسجداتشو يقبال ينسو أهد بسونو والمؤذن مؤتمن مؤذنوش دمو تامانيوش ناتشو ሙአዚኖች ታማኞች ናቸው ከዚያስ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም اللهم ارشد الائمه يا الله አምላኬ ሆይ ሙአዚኖችን ምራቸው ኢማሞችን ምራቸው ቀጥተኛው መንገድ አሳያቸው ለኡማው የሚጠቅመውን
واغفر للمؤذنين مؤذنوችን ታረቃቸው አሉ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ይደርስላቸዋል ማለት ነው ሱብሃንአላህ ሰባተኛ الأذان تغفر به الذنوب ويدخل الجنة لحديث عقبة ابن عامر رضي الله عنه قال سمعت رسول الله صلى الله عليه وسلم يقول يعجب ربكم من راعي غنم في رأس شظية بجبل يؤذن بالصلاة ويصلي فيقول الله عز وجل انظروا إلى عبدي هذا يؤذن ويقيم يخاف مني فكم غفرت لعبدي فقد غفرت لعبدي وأدخلته الجنة يلالو صلوات ربي وسلامه عليه تملكتوا الله سبحانه وتعالى بزيب عقبة بن عامر حديث كنبياتين كالله ملكتنيا صلى الله عليه وسلم باستلالفوا حديث يا الله سبحانه وتعالى لقد أرست በየሸንተረሩ በየጋራው በየተራራው በየሜዳው እየተንቀሳቀሱ እረኞች ሆነው አዛን የሚያደርጉትን ሙእሚኖች አላህ Subhanahu Wa Ta'ala ይደሰትባቸዋል ማለት ነው نعم يؤذن بالصلاة ويصلي لصلاة أذان بلو يسجدال فيقول الله سبحانه وتعالى عز وجل من إلال انظروا إلى عبد هذا لودزي باريا يتملكتوا يؤذن ويقيم يخاف مني أذان يادرقال إقام يادرقال أنين مفرانيال فقد غفرت لعبدي وأدخلته الجنة لباريا يتارك يوالو جنتنم أسقبت يوالو إلى الله جل في علاه سبحان الله هاي እንደዛኑ ማለት ነው ይህ የዑቅባ ኢብኑ ዓምር ሐዲስ ወደዚህ ያመላክተናል ስምንተኛ عن ابن عمر أن رسول الله صلى الله عليه وسلم من ይላሉ እሺ ነብያችን صلى الله عليه وسلم ابن عامر من ይላል ابن عمر رضي الله عنه أن رسول الله صلى الله عليه وسلم قال الله ملك تنيا صلى الله عليه وسلم اندي بلوال من أذن 12 سنة وجبت له الجنة وكتب له بتأذينه في كل يوم 60 حسنة وكل إقامة 30 حسنة الله أكبر من بلوالي الله ملك تنيا صلى الله عليه وسلم يا الله ملكتنيا صلى الله عليه وسلم من بلوال بزيب ابن عمر حديث رضي الله عنهما أسراه للتأمة أذان يدرق سو جنة وجبال لتالج جنة حق هنا اللج جنة تقبي هنا اللج بلوال صلى الله عليه وسلم بزيهم منيتا بيان داندو أذان በእያንዳንዱ ቀን አዛን 60 ሐሰና ይከተብለታል ولكل إقامة 30 حسنة ለእያንዳንዱ ኢቃማ 30 ሐሰና ይከተብለታል ብለዋል ሰለዋቱ ረቢ ወሰላሙሁ ዐለይሂ እናም ተመልከቱ ወንድሞቼ እነዚህን የአላህን Subhanahu Wa Ta'ala ችሮታዎች ማሳለፍ አለብን ወይንስ እድሉን ስናገኝ አዛን ማድረግ አለብን አንዳንድ ወንድሞቻችን ምን ብለው ይጠይቃሉ አዛን ማድረግ አለብኝ እንዴ ኢቃም ማድረግ አለብኝ እንዴ ይላል አላሁል ሙስተዓን አላህ ገር ያደረገለት እነዚህን የነብያችንን ሰለላሁ ዐለይሂ ወሰለም ቃል ኪዳኖች ለማግኘት ጥሩ አዛኑን ይላል ለብቻው የሚሰግድ ወይ ደግሞ አዛን መስጂድ በሌለበት አካባቢ ያለ ሰው ወይ ደግሞ በመስጂድ የማይሰግድ ሰው ወንድ ከሆነ طبعا አዛን ይላል ኢቃምም ይላል ይሰግዳል እነዚህን አላህ Subhanahu Wa Ta'ala ለምርጥ ባሮቹ ያዘጋጀውን ችሮታዎች
ለማግኘት ይጥራል ማለት ነው። አላህ ሱብሓነሁ ወተዓላ እኔንም እናንተንም ከነሱ ያድርገን። አላህ ሱብሓነሁ ወተዓላ ይቀበለን። አላህ ሱብሓነሁ ወተዓላ ዱንያችንንም አኺራችንንም ያሳምርልን። አላህ ሱብሓነሁ ወተዓላ በዚች ዱንያ ላይ በኸይር የምንቆይ በአኺራ በጀነተል ፊርደውስ ከተወፈቁ ምርጥ ባሮቹ ይከትበን። ያ ረበል ዓለሚን ያ ሐዩ ያ ቀዩም ያ ዙል ጀላሊ ወልኢክራም። እናም ኢንሻአላህ ወንድሞቼ እንግዲህ በዚህ አይነት መልክ አዛን አድራጊዎችና ሙአዚኖች አላህ ሱብሓነሁ ወተዓላ ደረጃቸውን ከፍ አድርጎታል። አላህ ሱብሓነሁ ወተዓላ ይወፍቀን፣ እኛንም ከነሱ ይከትበን። ያ ረበል ዓለሚን ያ አርሐመር ራሒሚን። እናም ዱዓ አድርጉ። አላህ የወፈቀው ነው ለኸይር የሚወፈቀው። አላህ ሱብሓነሁ ወተዓላ የነፈገው ኸይር ያለ ቦታ ላይ እንኳን ተገኝቶ ደግ አይናገር። አላህ የነፈገው አልመሕሩሙን አላህ ኸይሩን የነፈገው ኸይር ቦታ መጥቶ ሙስሊሞችን ይረብሻል። ይሄ ሁሉ ሙስሊም ይረግመዋል፣ ይቆጣበታል። የውመል ቂያማ ሲመጣ ከሐሰናቱ ይወስድበታል። ያ ረቢ ይሄ ሰው ዞልሞኛል፣ ይሄ ሰው በድሎኛል፣ ኸይር በመማርበት ቦታ ላይ መጥቶ ይረብሸን ነበረ። ያ ረቢ ይሄንን ሰው ሐቄን ተቀበልልኝ ይላል። እያንዳንዱ በሱ ንግግርና በሱ ድርጊት የተረበሸው ሁሉ ማለት ነው። አላህ ይሰትረን፣ አላህ ይሰትረን፣ አላህ ነጃ ይበለን፣ አላህ ነጃ ይበለን፣ አላህ ነጃ ይበለን። እናም እኛ በዚህ አይነት ቦታ ላይ ተገኝተን አልሐምዱሊላህ ቋንቋ ሳይገድበን፣ ድንበር ሳይገድበን፣ ብሔር ሳይገድበን አልሐምዱሊላህ ረቢል ዓለሚን ቃለ አላህ ወቃለ ረሱሉላህ እያልን እየተዋወስን እንገኛለን። አልሐምዱሊላህ ይሄ ደግሞ የአላህ ፈضል ነው። ያ ረቢ አትንጠቀን፣ ያ ረቢ አትውሰድብን፣ ያ ረቢ ያ አላህ መሕሩም ከሆኑት ኸይር ከተነፈጉት አታደርገን ያ ረበል ዓለሚን። ነዓም ሞኝ ነው የሰው ልጅ፣ ወላሂ ሞኝ ነው። እንዴት ሰው አላህ ስብሓንሁ ወተዓላ በሚወደስበት ቦታ ላይ ተገኝቶ እንደዚህ አስቀያሚ የሆኑ ነገሮችን ይናገራል? ያውም የሚያሳዝነው ሙስሊም ሆኑ፣ ያውም የሚያሳዝነው ሙስሊም ሆኑ። እናም አላህ ስብሓንሁ ወተዓላ ቀልብ ይስጠን፣ አላህ ስብሓንሁ ወተዓላ አቅል ይስጠን። አላህ ስብሓንሁ ወተዓላ ይሄንን የሰጠንን ኸይር በኸይር ላይ የምናውለው ያድርገን ያ ረበል ዓለሚን ያ ሐዩ ያ ቀዩም። ያ ረቢ ዛሬ የሰማነውን ይሄንን እነዚህም በርካታ የነቢያችን ሰለላሁ ዐለይሂ ወሰለም ቃል ኪዳኖች ሐዲቶች በሐዲታቸው ውስጥ የሰማናቸውን ከሚያገኙ አላህ ስብሓንሁ ወተዓላ አድርገን ያ ረቢ። ልባቸውን አጥርተው ንያቸውን አሳምረው አላህ ስብሓንሁ ወተዓላ ከወፈቃቸው ምርጥ ባሮቹ ያድርገን። ወጀዛኩም ላሁ ኸይረን ወባረከ ላሁ ፊኩም። አላህ ስብሓንሁ ወተዓላ በዱንያም በአኺራም ከፍ ያደርጋችሁ፣ ዱንያችን አኺራችሁን ያሳምርላችሁ። ወላሁ አዕለም። ወሰሊ ላሁመ ወሰሊም ዓላ ነቢይና ሙሐመድ ወዓላ አሊሂ ወሰሕቢ አጅመዒን። ወጀዛኩም ላሁ ኸይረን። ወሰላሙ ዓለይኩም ወረሕመቱላህ ወበረካቱ። እንግዲህ አልሐምዱሊላህ የተወሰኑ ደቂቃዎችን ለጥያቄ እናድርግ። ያው ሰሞኑን አንዳንድ አልፈዋቸዋል፣ የጥያቄ ጊዜ አልነበረም። ለማንኛውም የጥያቄ ቀን ለብቻው አለን። ሆኖም ግን እስቲ ዛሬ አንድ የተወሰኑ ደቂቃዎችን ለእናንተ ጥያቄዎች እናድርግና ጥያቄዎች ያላችሁ ጥያቄዎቻችሁን ማቅረብ ትችላላችሁ። ኦቦሌወን ኪያ ወሪ ጋፊ ቀብደን ጋፊ ዲየፈቹኒ ደንዴተኒ አቅሊ ኬነ ረቢ አቅሊኑ ሐኪም ነምኒ ረቢን ኬነ ሱብሓነሁ ወተዓላ ኸይሪ ራኢሰ ፈጌስ ነምኒ ኢሰ ሁንጌስ ያ ረቢ ኑባስ ያ ረቢ ወረ ሁንገይራ ኑንታሲሲኒ አላህ ያ ረቢ ኑን ሁንጌሲኒ አላህ ነምኒ ሁንገኤ ነምኒ ረቢ ኢሰ ሁንጌስ በከ ኸይሪ ዱፌ ነመጄቅ በከ ኸይሪ ዱፌ ነመጄቅ ነመዞሎም ነምኒ ኢሰ ዞሎሜ አገርቴ ነምኒ ዙልሚ ደለጌ ጉያ ቅያማ ነምኒ ጉያ ቅያማ guyyaa qiyaamaa namni agartee namoonni inni zollomeen hundi isaatu haqa irraa deeffatan. yaa rabbi namni kun agartee darsii irraa barnoota irraa nu jeeqee ture
نجيكي توري يا ربي حقا كينا إرى نوفود يجي ربي أقربت أقرته متى يجو ربي اللي حقا إندي بساب هنديسو نمني نجيكي هند إساتو ربي برت أقرته هنهف بدي إساتي والله بدي كيتي أني أفان في الإندوبتشو مرقا قبح أفان ملتو أقرته توقوشو ما ربيتي ربيتو وان دجي كان إرجرو أفان قد ومن آياته اختلاف ألسنتكم وألوانكم جل ربي كنا سبحانه وتعالى توقوشو ما ربي ملتو توقوشو ما ربي إرّا الربني كيسن أفان كيسن لقودني كيسن قوقني كيسن والدبو في بفت كيسن والدبو دي يعني ربي كنا سبحانه وتعالى كنافو ملتو ربي كان أغرتي نمني ديده بدي إساتي جيجو كنافو يا أبو ليوانكيا ربي كنا سبحانه وتعالى كرا خيري نها كجيلشو خيري الرتي نها جبيسو ربي دنيا آخرة نها تلشو جزاكم الله خير أشن قديت إياك أتشالاتشو إياك أتشاتشون ما قربت شلالاتشو بإذن الله الله يقرر لنا نملس علينا أش እሺ ጋፊ ከሰን ዲፈዳ ጥያቄዎቻችሁን ማቅረብ ትችላላችሁ ቄሮ ማል ጀዳ ኡስታዝ ከኛ ረቢ ገለቶሚ አሚን 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 ቄሮ አሚን ቄሮ ዋርዲያ እስላማ አሚን ቄሮ ዋርዲያ እስላማ አሚን አሚን ሐቢቢ ረቢ ሲራ ሀጃለቱ ረቢን ከነ ሱብሃነሁ ወተዓላ እንሁንዳ ከራ ኸይሪ ረቲ እንሁ ሀጀቤሱ ሀዬ ኡስታዝ የሐፊዞችን ገላ መሬት አትበላቸውም አላህ እርም አድርጎባቸዋል የሚል አለ እንዴ جزاك الله خير በዚህ ዙሪያ የማቀው ሐዲስ የለም ሐፊዞችን ሞተው ከተቀበሩ በኋላ መሬት አትበላቸው ወይ ደግሞ መሬት አይበላቸው የሚለውን አልሰማውም ወልከዑለማዎችም አልሰማንም والله اعلم አየ ከዩቲዩብ አንድ ጥያቄ ልውሰድ አንዳንድ ያልኩ ልሂድ እሺ ኡስታዝ እኔ ወዳዴ ከሄኒዮ ኡፈታ ነኡቱን ሚጩዮ ኦሞቺ ሳሙናነት ቡኤ ውዱ አኮ ንጨብሳ ውዱ እንጨብሱ ውዱ አኬ ሳሙናን ሲፈጨውን ኦሞቺ ሲፈጨውን ውዱ አኬ እንበለሱ የሆነ ጂሰንተይን የሆነ ጂሰተይ ቁጩ ሰንቁልቁሌሱ ሲበርባችሳ የሆነ ጂሰንተይን ሆማረኮን ቀብ هات وضوء كيرت وما ركون فيتو أستاذ يعني تياكي يا لش صلاة يا إيشا صلاة قويت بيجينو يمسجدو يوتر صلاة لا مسجد بيه لا هين تساستشال إيشا صلاة أحمد تساستهال أحمد محمد إيشا صلاة بجيزي وسجد وترن يفلقاني هال أقوي إسكا كفلك كسوبي بفيت إسكا 10 دقيقة إسكا 15 إسكا 20 دقيقة أقوي كسوبي بفيت كفلك ነገር ግን ኢሻ ሰላትን አታዘግ በጊዜው ስገደው ባረከላሁ ፊክ ኡስታዝ ለምሳሌ አሁን አንተ እየተናገርት በኤርፎን እያዳመጥ ወይንም ቁርአን እየሰማው ሐማም በገባ እንዴት ይታያል ሐማም ውስጥ የሆነ ነገር መስማት አይሆንም ዚክሮችን መስማትና መናገር አይሆን ሰሚራ ብንት ሀጂ ኡስታዝ ዘከላ ኸይር አዛነ ቦዳ ዱመረቲ ኢነከ لا تخلفوا الميعاد كجد حديث يكون هنسبته حديث ثبتوا متي والله اعلم
ሉባባ ከማል ኡስታዝ ተሸሁድ ስንቀመጥ ሁለቱም እግር አቆመው የሚቀመጥ አለ ወይንም ተንበርክኮ ተሸሁድ የሚያደርግ ይበቃል ወይ? ሁለተኛ ጥያቄ ተሸሁድ እንደ ተቀመጥን ነው ጣታችን የምንቀስረው ወይንስ አሽሃዱ ሲባል? እሺ እንግዲህ ሁለቱን እግሮች ቁጢጥ ብሎ የሚቀመጥባቸው ሰው በተሸሁድ ጊዜ አይፈቀድም። በተሸሁድ ጊዜ አይፈቀድም። ነገር ግን ችግር ያለበት ከሆነ እግሮቹ ላይ በስርዓቱ መቀመጥ ከችግር አኳያ ከሆነ አላህ Subhanahu Wa Ta'ala ከሪም ነው፣ ረህመቱ ሰፊ ነው። ከችግር አኳያ ከችግር የተነሳ ከሆነ ሌላው ሁለተኛው ጥያቄ ጣቶቻችንን የአላህን Subhanahu Wa Ta'ala ስም ባወሳን ቁጥር አተህያቱ ሊላህ እናንቀሳቀሳለን። የምንቀስረው ልክ ለተህያት ከተቀመጥንበት ቅጽበት ጀምሮ ነው። ባረከላሁ ፊኩም። እሺ ሰደቃ ዮ ፊራኡ ፊቲ ባሰኒ ረኩ ቀባ ሰደቃን አገርቴ ምስኪን ነመቴ ረከታ ነመቴ ሁንደ ዮ ከነን ሁማ ረኩን ቀቡ ፊራፍ ኢረጫላ ዳዩ አስለን ኢረጃለ ተማም ፊራፍ ይወተይ ኡስታዝ አላህ ይዛክ ይክፈሉ ሌት ቀን ደከመኝ آمين 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 جزاكم الله خير أم معاذ وداج أفيتي وما ركون قبو وما ركون قبو نما خيري قبو كن صدقان في أغرتي نما في راتي في كنون صدقا في رسفوتا يو نمني نما بيتاتي موزيكا دقيفتو ذكري قولون دند أما طبعا بكي منكر جرو يودن دا منكر سنججيرو وان أكا سيربا وان أكا فكاتا كنا يودت نبدي غورسو نمسان يودت نبدي بكساني ديمو بكساني فقاچو بارك الله فيك أني غافين قبو جزاكم الله خير أستاذ ربي نمري سنوها رسول إن شاء الله يا دني شكرا جزاكم الله خيرا بارك الله فيك እሺ እንግዲህ ፌስቡክ ብዙ ጥያቄ ወደ ላይ አልፎብኛል እንደገና መጠየቅ ትችላላችሁ ያው ጊዜውም እያለቀ ነው ሰዒድ ሐበሺ ምን ይላል የኔ ጥያቄ የንጽጽር ትምህርት መማር ፈልጌ ነበር እና በአንድ የማስታወሻ ደብተር ላይ ቁርአንና ከመጽሐፍ ቅዱስ አማወጣውን ጥያቄ በአንዱ ደብተር ብጽፍ ምን ችግር አለው ቁርአኑን በአረብኛ ፊደሎች የሚጻፈውን ስርዓት ባለው አይነት ሁኔታ ማስቀመጥ አለብህ መጠንቀቅ አለብህ ኢምቲሃን እንዳይሆን طبعا ይሄ ነገር ሰፊ ዕውቀት ይፈልጋል ጥልቀት ያለው ዕውቀት ይፈልጋል በተለይ ሹብሃቶች ስለሚነሱ ማለት ነው ከነሳራዎቹም ከአይሁዶቹም ከፈለጉት ፍርቃዎች ይሁኑ ከካፊሮቹ ማለት ነው ሰፋና ጠለቅ ያለ ዕውቀት ይፈልጋል ሹብሃ አንተን ራሱ እንዳያደነጋግርህ መልሰአተህ እንዳትኮላተፍ ያሸነፉ መስሏቸው ደስ እንዳታሰኛቸው አንተ ራስህ የሆነ በውስጥህ ጉድለት በዲን ውስጥ ያለ መስሎ እንዳትታለል ጠለቅ ያለ ዕውቀት መማር ያስፈልጋል ባረከላሁ ፊኩም እሺ ፌስቡኮች በርካታ ጥያቄዎች አሉ አንድ ሁለት ጥያቄ ከበለስኩ ይበቃል ጊዜው ሄደ እንደገና እሺ ከድር አልይ ምን ይላል ኡስታዜ የኔ ጥያቄ ሰላት እየሰገድሁ ድንገት ሰውነቴ ላይ ቢበላኝ ማከክ እችላለሁ ማከኩ ግዴታ ከሆነ እከክ ገር ግን ብዙ እንቅስቃሴ እንዳታደርግ ባረከላሁ ፊክ بنت اسلام ሴት ብቻዋን ስትሰግድ ኢቃማ ማድረግ ይቻላል ሴት ልጅ ኢቃማ ለሷ ሱና አይደለም مشروع አይደለም ለሴት ልጅ እሱ ኢቃማ ማድረጉ مشروع አይደለም ካደረገች ኢንሻአላህ እሺ ያ አላህ رضاك والجنه ذكر በጣታችን ስንቆጥር በተግባር አሳየን ከላይ ነው ከታች የሚጀመር በፈለገህ ጀምር
በፈለገ ጀምር በሚመች ሁሉ ጀምር ችግር የለው ዋናው መቁጠሩ ነው ዋናው መቁጠሩ ላይ ነው ባረከላሁ ፊክ የመጨረሻ ጥያቄ እሺ ዜዶ ነኝ ኡሚና ፋቂ ኡስታዝ የኔ ጥያቄ አዛን ሲል አልሰማሁ ነበር እናም እኔም ሰዓት ሳላይ አዛን ይላል እስካሁን ብዬ ሰግድ ሁለት ረካዓ ከወረድኩኝ በኋላ አዛን አለ እና ሰላት ትክክል አይደለም ማለት ነው አው ሰላትሽ ትክክል አይደል ምክንያቱም የጊዜው የሰላቱ ጊዜ ከመስገዱ ከመግባቱ በፊት ነው የሰገድሽው ማለት ነው ሙአዚኑ በስርዓቱ ጊዜውን ጠብቆ አዛን የሚል ከሆነ ስለዚህ ያ ሰላት መደገም አለበት ይሄን ጥያቄ ሁለተኛ ጊዜ ስመልስ ይመስልኛል ባረከላሁ ፊክ ተወከልቱ አላህ ቤት ሰርተው ጨርሶ ሰደቃ አድርጎ ጫት ቅመው ዱዓ ማድረግ እንዴት ይታያል ጀዛከላህ ኸይር እሺ እንግዲህ አላህን ማመስገን ምርጥ ኢባዳ ነው ከምርጥ ኢባዳዎች መካከል ነው አላህ አመስጋኞቹን ይወዳል ይጨምርላቸዋልም ከኸይሩ ነገር ግን ጫት መቃሙ ደግሞ حرام የሆነ ነገር መጥፎ ነገር ነው እንግዲህ ሁለት ነገሮችን አቀላቀልክ ማለት በዚህ በኩል ትክባለህ በዚህ በኩል ደግሞ ትንደዋል እንደውም ሌላ መጥፎ ነገር እየተሸከምክ ነውና እንዳ ጫት አትቃሙ አታስቃሙ እንዳትቀሙ ሰውንም ለራሳችሁም እንዳትቀሙ ሰውንም እንዳታስቀሙ አዛነ ቦዳ ሰሚራ ሐጂማል ጀቲ ዱመረቲ إنك ديبسي جرابر ديبسي چاكاسي ولي قدي ديمان چاكاسي دوبتي ديبي چاكاسي خلاص እሺ ሐቢባ ሰይድ ምንተላል አህለን ኡስታዙና አዛን ሲል ስሰማ ሁሉንም ነገር ማቆም አለብን ሐታ ቁርአን እየቀራንም ቢሆን ጀዛኩሙላህ ኸይር ቢቻል እንደዛ ነው ቢቻል ለምን ከሙአዚኑ ጋር ማለት እንድንችል ዋናው ከኛ የሚጠበቀው እንዳያልፈን ማለት ነው